ስዩም አይደለም። I just wanna say በቃ ስዩም አይደለም። No! Yeah, boy. ገጣሚ ማለቴ እስከርብ ጠምጣሚ ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። What the fuck? አፍራም ቆርጫልሽ እንደ በየ አላስ እሺ ጎርጓዳ ሳህን አለ ይኖር ምንድነው ጎርጓዳ ሳህን ይኖራል? አረባ የሾርባ ማንኪያስ ወይ ደግሞ ጉርድ በርሚል ወይ ሾርባ ማንኪያ ነገር ካለ ጉርድ በርሚል እንትን ይዛድ ቀድማን ነገር ነው ግፊት መለኪያ ደም ግፊት መለኪያ እንኳን አላስኩም፣ ግን የሰጠሩ መደርደሪያ ይሆናል። መጽሐፉ እንዴት እንደሚያነብ ማን ነው? አንተ ነህ? Wait for it. የሌለ ነገር ነው የሚሰሩት። ታውቃለህ ምንድነው? ምንድነው የሚያደርጋቸው? የሌለ ነገር የሌለ እንዴ ምንድነው የሚሉት? ምን አርጉ ነው የሚሉት? ኧረ እባካችሁ ከጥላሁን ገሰሰና ከማህሙድ አህመድ። ጥላሁን ገሰሰ ምን እንዴ ያልከታል? ግልጽ ነገር ከጆኒ ራጋና ከእዮብ መኮንን ከሬጌ ንጉሶች እዮብ መኮንን ያው ግጥሞች የበሰሉ ስለሆነ ከቴዲዮና ከልጅ ማይክ እስቲ ከራፐር አረ አይነሽም ቴዲዮ ነው በርግጥ ቴዲዮ አረ ልጅ ሚኪ ራፕ ማለት ነው። በተጣለ ጊዜ ይዘፍናት የነበረው ቴዲዮ ነው። ይዘፍናት ማለት ፈምሳት ልጅ ሚካኤል እኮ ተናገረ። አንዴ አልሰማሽም? ያረ ቴዲዮ አድናቂ ነው ያገባሽ። ኒፋፕን ከአስቴር አወቀና ከእጅጋየሁ ሽባባው ጂጂ እጅጋየሁ ሽባባው አስቴር ከኤፍሬም ታምሩና ከነዋይ ደበበ ኤፍሬም ታምሩ ዘሙት ኤፍሬምን ዘፈን የሚሰማ በጣም ዘፈን ጃምቦ ከጃምቦ ጆቴና ኮሮሚያ ያልሽ ነው። እኔ አልሰማም። አጫሉ እንዲሳ እንትን የዘፈን ፋብሪካ አጫሉ ነው የሚሻለው ምናምን ነገር የዘፈን ፋብሪካ አይደል? ዳዊት ጽጌና ከማዲንጎ አፈወርቅ ዳዊት ጽጌ ማዲንጎ አፈወርቅ ማዲንጎ ናላ ግን ዳዊት ጽጌ ይሻላል። ማዲንጎ ይሻላል። ጭራሽ አይመቸኝም። ዳዊት ጽጌ ደግሞ አላውቅም። ከጎሳዬና ከፀሐይ አኒ ከባድ ፀሐይ ማን ፀሐይ ነው ዘፈን አሰማም ምን ያህል ማን ትራኑ ጉሳማ አሁን ፀሐይ ነው የሚለሱ በጣም ተጣጣራ ቢለው ፀሐይ እንዴት አንታታው? አይ እንትን ጎሳይ ጎበዝ ማላቆም ከታምራት ደስታ አብዱ ኪያ ታማኝ ደስታ ይልሻል ይዝሪ ለሪ ፐርሰናል አብዱ ኪያ መላጣ ለመላጣ ነው ታውቃለህ። ፍቅር አዲስ ከአብርሃም አፈወርቂና አብርሃም ገብረመድህን አብርሃም አፈወርቂ መልሻ ከባድ አንድ ተናገር ቶሎ አብርሃም ሁለቱ አብርሃሞች አብርሃም አፈወርቂ ለእንትን አፈወርቂ ስለመጠነኛ አውራ ነው። ከአብነት አጎናፍርና ከሚኪያስ ቸርነት ሚኪያስ ሳሚኝ የሚለው ያኛው ደግሞ ቸርነት የሚባለው ማለት ሚካኤል በላይ ነው። የፍቅር ነው ከቴዲ አፍሮና የመጨረሻው ከቴዲ አፍሮና ከቴዲ አፍሮ አላለው ቴዲ አፍሮ የትኛው ቴዲ አፍሮ እንደሆነ ባላውቅም ቴዲ አፍሮ ግን አንተ ከቴዲ ታደሰና ከቴዲ አፍሮ ቴዲ ማን ቴዲ ታደሰ ሲጀመር አላውቅም። በቃ ጀመር ካንተ ጋር ማውራትም አያስፈልግም። እንደምን አደራችሁ ተማሪዎች? ሄይ ዋትስአፕ ብሮ ፒስ ነው። ምንድነው አስተማሪ ሲገባ ተነሱ ምን ኦኤምጂ ካማጌን ምንድነው ያልከው? እስኪ ድገማው። አኬ ተረጋጋ። በስንት መከራ ያገኘውን ስራ ማጣት የለብህም። ኦ ያው ተማሪ የአማርኛ አስተማሪያችሁ ነኝ። ኦኬ ጋውን ሄት አለ? ጋውን ገና አልተቀበልኩም። ኢትስ ኦኬ ችግር የለውም። ስንወጣ አስታውሰኝ እሺ፣ እገዛልሃለሁ።
አምላኬ ሆይ ትዕግስቱን ስጠኝ። እሺ ዛሬ የምንማረው ስለ አሳ ተማሪ ለአስተማሪ ሲገዛ አሳ ከበላችሁ ለአይናችሁ በጣም ጥሩ ነው። በተቃራኒው ደግሞ አሳ ካልበላችሁ ለአሳው በጣም ጥሩ ነው። ቲቸር ናውጣ አልወጣም። ምን ታመጣለህ? ወይኔ እኔ ሄጄ ዝም ብዬ በኩል ነው እንዴ? ደግሞ ቢያባርሩኝስ? ይሄ ጭቅ ልጅ ወይ ካልሆነ ሰፈር ጠብቂ ወገዋል። ሄይ ምንድነው ተገጥረህ የምታየን? እንደውም ውጣልን፣ መማር አንፈልግም። አዎ ይውጣልን። እንደውም ወላጅ ይዞ ካልመጣ እናስገባው። እርፍ የባሰው መጣ። ለነገሩ ይበል መንግስት ትምህርት ቤት እንዳየ የረገጥኳቸው ተማሪዎች ግፍ ነው እንደዚህ የሚያደርግ እንዳየ እነዚህ እንዳለ ሰብስበ መግረፍ አረ መንግስት ትምህርት ቤት አስገብተህ ላይፍ ማሳየታል። እንዴት እርግጫ እንዳለ የዛኔ ነው ማወቅ ያለባችሁ። ጭራሽ ወላጅ አንተ ይጣል አሪ መጃቻ ከሌለንተ ወላጅ አንተ ከባድ ወላጅ አንተ አይደሃሞና አስተማሪዎች ግን የምር ተበደሉ። ሁለታችሁ በጣም ብዙ ኮንታ የምር ምን አባቷ ነው ያገባች እሷን ትልቅ ሰው ተቆዋች ምንድን ነው ሬስፔክታችን ደብሮታል ሲል አረ ልጅቷን ከፍታለች አስገድደው አስገድደው ምንድን ነው ነው በተረወቀ ከዱጫት ያልቻለ መኪናው ይሄ ሀብታም ሰርክ ነገር ነው። ግን ብራም ስለሆነ ያገባው እንጂ ማባቷ ሽምግልና ነው የተላከው ይዘው ዝም ብሎ ገብቶ ተሰብስቦ ምን ታውቃለህ? ፍራቷ አይደል አልከባም ደብሮታል። አረ እየተጣጣለች ነው ደግሞ እቺ መኪና ውስጥ ሆኖ ነው መጠጥ የጀመረው። አረ አይ ሀብታም ሚስት ፈልጉልኝ ብር ያላት ቀልደኛ ነው በጣም ቀልዳለን። እንትን ነው እኮ ነው ገጣሚዎች ተሰብስበው አበባዮች ጨፈሩ እና ሳያውቁት ጸጋዬ ቤት ጋር ደረሱ ምናምንና ጸጋዬ ቤት እና ኤልያስ ሽታው ነው ከፊት የሚመራቸው የነበረው። እሺ እና ገባሱ ምናምን ቢስሚላህ ለምለም በስማም አበባዮሽ እያልኩኝ መጣሁ። በሉ እንግዲህ ለምለም ሲል ጸጋዬ ነው ከውስጥ የሚከፍተውና ብስጭት ብሎ ወጣና የዘመናችን ገጣሚ ማለቴ እስከርብ ጠምጣሚ ወዮ አበባዮሽ በሚል ሰበብ በየቤቱ በር የሚደበድብ ተው እናንተ ገጣሚያን ወዮ አሁን እዚህ ጋር ሜዳ ያደረገው ሎራት ጸጋዬ ገብረመድህን 2017 መስከረም 1 ዘይዘግይን ራሱ አስመስሉታል። በጣም ጎበዝ ታታታ ከዚህ ቪዲዮሽ ራሱ በጣም ጎበዝ ደስ ቪዲዮ ገጣሚዎች አለች በስከረባቸው ሙሉ ይዘጋል። እሱ ይቀልድ ቀልድን እሱ ይቀልዳል። የቺምፓንዚውን ቀልድ ታውቂያለሽ? እሺ ቺምፓንዚው የሆነ ሳይንቲፊክ ኤክስፔሪመንት ላይ ነው። ከዛ በኋላ እያለማመዱት ነው። እቃ አንስቶ ያሳዩታል። ይሄ ምንድነው ምናምን ካሜራ ይላል። ብራቮ ቺምፓንዚ። የሆነ ፓወር ባንክ ምናምን ያሳዩታል። ፓወር ባንክ ይላል። ብራቮ ቺምፓንዚ። ደግሞ ምን ነበር ይሄ ብርቱካን የሚመስለው ይሄ ትንሿ ሚኮመጥጠው ምን ነበር? ትንሿ ብራቮ ቺምፓንዚ። አሬ መቼ እንዲቻላል እንዴ? ይሄ ፒካፕ ላይ ነው ምንድነው? ይሄማ በቃ ቺምፓንዚ ያላላ በጣም አረ ጭራሽ እንዳመጣ ወደዚህ አይ ምንም አትልም። አይ ቺምፓንዚ አይቶ መሰለኝ ቺምፓንዚ ምናምን ብሎ እንትን አላስ ብዬ እኔ እንደዛ መሰለኝ። አሪ ገጋሙ ነው ሰውዬ። አረ በረከት አረ ቤኪ 4 ኪሎ ዶሽቶ ምለሊስ ምሳ አራሰሰቅ የዝንጀሮ አጥጣጣ ነው እንጂ ደሞ እንዳለ ካምፓኒ አረ የወንድ ዶርሞች ይመቻቹ። ይሄን ዝም ብለህ ለቪኒሺየስ ማሳየት። አረ አንተ ግፈኛ። አረ ተው እንዴ ብለህ ደግሞ ሰው ተረጋ እየሮጠ ሄዶ ለዳኛ ሲናገረናል እያያችሁ
ምንድን ነው ኮፍያዋን ጥምጣሟን ነው የምትደነባበረው ደግሞ ማለት ሾርባ በቃ ልታፈጥር አምንጣት ነው ልታፈጥር አሰላም አለይኩም እንደዚህ አባባላ አና ካሜራ የለም ማስቀየስ ፈልጋለሁ በጣም እስከ 1 ሰዓት እስከሚፈጠርበት ሰዓት ማለት ሾርባ ነው የፈለኩት ነው ተቃራኒ እሺ ምንም አትግደረደር ምን ይለ አዎ እንዴ እሷ ራሷ ሰላምታ ማንታንች ነው እስከ አንተ ጋርች ኮ ቢስ እንዴ እና ምሽቲ መድረስ ሲጀምር ዘንድሮ ነው አይወራኝቻችን የሆነ መላበዱን እንጂ ቴምር ናፈቀን ተረስተን በአሁኑ ዘመን ተረስተን በአሁኑ አመት ኢትዮጵያ ባህላችን እየዘነጋ ነው በቃ ግዴታኛም እንደሷ ጠምጥመ መምጣት አለብን እንዴ ለማፍጠር አረ ውሃ ቆጣሪ ነበልኛም በየቤቱ እያንኳኳ ስንቱ ልጅ በከረሜላ ታልዬ ሰርቀያል። ዛሬ ግን ሰኞ ስለሆነ ሁሉም ትምህርት ቤት ናቸው። ዝም ብዬ ነው የደከምኩት። አረ ድንቡሽ ብቻለ ልጅ አቡሽ እንዴት ነህ? ደህና ነህ? ማንጸሮና አንዴ ባለ ከረሜላና ብስኩት እገዛልሃለሁ። በዛ ላይ ደግሞ ብስኩት አለኝ። ጌምም አጫውታለሁ። ጌም ታጫውተኛለህ? ጌም አጫውታለሁ። እንዴት አይደለ? እንደውም አልፈልግም። እንዴ ገና ሳይጫወተው ለምን ነው የምትሄደው? እሄዳለሁ በቃ እንዴ አብረን አይደለም የምንሄደው? እሺ ጥብስ ቅቅል ጃምቦ ከለቀቅብኝ ጥብስ ጃምቦ ያርጎና እኮ በአንድ ማሰላስ ምን ቦታ ቆረረጨ እኮ ስምር ጆ አስቡት የመጣው እኮ ለችግር አልኩት ነው አያፍርም በሱ ሊሰርቀው ነበር አስበው አንተ ለላ ያለው ነው ኧረ ሽጉጥ ምንም ቢራሻል አይት ቢራሻል አስበዋል ሊሰርቀው የመጣው ልጅ ሰርቆት ቁጭ አድርጎት ሄደ። አረ ግን የዘንድሮ ልጅ እኮ አይታለንም በቁና ምን እንደ ምን ነው እሱ የዘንድሮ ልጆችማ ልጅ የሚባል ልጅ የለም ሲጀመር ዘንድሮ ልጅ እኛ አይታለን ነው ይበቃል እንዴ ጥብስ ጃምቦ ምናምን አረ ይመቸው ባምሊ ትችላለህ ግን ባምሊ ይችላል እንዴት ነህ አባት መኪናዋን ፏላ አርጋት ችግር የለውም ገና በጊዜ በቀየው አድባር አብረን አገን ክፋት በሌለው በንጹህ ፍቅር ተፈላገን ተዋደን ኖረን በነበረ አክሬ በሚያስቀና ልቧን ከልቤ ድገት ለያየው ቀን መጣና በደለኛው ሰው ይቅርታ ብሎ አንዞ ሰው ከካሰ ይኖር ወይ ልቡን ያልመለሰ ሲያገባ አይደለም በጣም ድምጽ ያምራል ግን ስራን ረሳው ያረዳ አይ በጣም ያበደ ድምጽ ነው ያለው አረ አዶናይ እስኪ ወንድ ቀላቅልላችሁ ዛሬ ምን ሆነ አይጎበስ አይ በጣም የሚገርም ድምጽ በቃ እንደ ዳዊት ጽጌ አይነት ድምጽ ነው ያለው እናበረታታለን እንዳታስብሽ ስምህ ነውጤ ደስታ እድሜ ሞገደኛ ነው ጤላ ገለታ ወርቾ ለበአ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለዱት እንግዲህ ዘመኑን ያስሉት እርምነው ማለት መሰለወጡ ምን ታሪክ ነው ዓመተ ምህረቱን አታውቀው ምን የምህረት ዘመን አንዴ ይመጣል አንዴ ይሄዳል ምን ተይዞ ብለው ነው የምህረት ዘመን በእንትን አንተ በዋያው ያስረዋል ምን ወጦ ብለው ነው በአማርኛችን አልተግባባንም መሰለኝ እኔ ያልኩ አልተግባባን ይጫወቱ ተከተማ ሰው ጋር መጫወት ነው ታንጀቴ ነው የምወደው አቶ ነውጤ ለምትጠየቀው ጉዳይ ብቻ መልስ አድራሻ የት እንደቀረበ ያወቀው ይመስል የጥራ መርሃ ቤት ስራ የጥራ መርሃ ቤት የት ግብርና ለምን እንደተከሰስክ ታውቃለህ ማ እኔ አሁን አንተ ለምን እንደተከሰስኩ አሁን አንተ ከስሻለሁ ዲል የለም አላውቅም ነፍስ አላጠፋህም ቆፍጣን ነው ብሎ ነፍስ የምን ነፍስ ስብሐት ለአብ ወልድ
የሰው ነፍስ ኧረ በፍቱ እንኳን የሰው ነፍስ የጫጩት ያሳዝነኛል። በስማ ተፈራ ደፍርስን አልገደልኩም። ተፈራ ሞተ እንዴ? ወይኔ ወንድሜ ወይኔ። አይ አይ ጭራሽ እዛው ለቅሶ ሊደርስ ነው። በቃ ዘፈርድ ቤቱ አልሰማሁም። አሪፉን አገር ሰው ከባድ ነው ሲጀመር ማለት ምን ጭራሽ ፍርድ ቤት እኔ ወንዳኛው ዝም ብዬ ፈርጄበት ነበር ቢሉሽ እንዴ አልሰማሁም። የተወለድክበት ዓመተ ምህረት ሲላ በእንትና ጊዜ ሙዲ በጣም እንትና የተወለደ ጊዜ ይሆናል። አይ የድሮ እኮ እናቶቻችን አባቶች እንደዛ እኮ ነው። ለማያቸው ጭራሽ አይደለም ያፍታታሉ። እንደዚህ ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ሰው ዛሬ የሚለውን ብሎ ነገ ያልፋል። ለዛ እባካችሁ እና ለማስረዳት ሞክራለሁ። ላላስረዳም እችላለሁ፣ ምክንያቱም ይሄ ሞመንት ትንሽ ከባድ ነው። ምክንያቱም እንትን ብቻ ወዳቸዋለሁ ጋይስ። ለወጣ ነው አሁን ሰው እየበዛ መጣ። ለወጣ ነው ነው ሴቶች የሚሞቱበት ሰው በዛ ልጅ ኦብቪስሊ ግን በቃ ስንት አመቷ ነው ግን 20 አመቷ አስበው። ወይ ደግሞ ፋሚሊ ያስፈቅዳል ምናምን ግን ብቻ እውነት ይሁን አይሁን ፋሚሊ የምናውቀው ነገር የለም። ግን ያው እሷ የሰጠችው መልስ አለ። ግን ያው ሴት ስለሆነች ብቻ እንደዚህ አይነት ነገር ደርሶባት እንደዚህ ወጣ ራሱ ማውራቷ ግን ያደረገው በጣም የሚያሳፍር አይነት ነገር ነው። ግን ይመቻል። ላይቭ ላይ ገብታ እንደዚህ ማውራቷ ራሱ ኮንፊደንሷ ደስ ይላል። ግን ከዚህም ሌሎች ሴቶች መማር አለባቸው መቼስ አይመስልም? በጣም የሚያስጠላ ነገር እየሆነ ነው። ተጠንቀቁ። የምትሄዱበትን ቦታ አወቁ። የምትዝናኑበትም ሰዓት እያወቃችሁ እየመረጣችሁ እንግዲህ ፈልጋ ይሁን አይሁን ያው የምናውቀው ነገር የለም። ለማንኛውም ግን ሊና የሰጠችው መልስ ይሄ ነበር። ስዩም አይደለም አዲስ ዋነሴ በቃ ስዩም አይደለም። እኔም አት ሞመንት እንደቀረጸውም በቃ ክራሽ ስላለብኝ እሱ እንኳን ቢወጣ ላይክ ክራሽ ስለነበረብኝ ነው። እሷ ናት የፈለገችኝ ምናምን ሊል ይችላል። ክራሽ ነበረብኝ ግን እንደዛ ማድረግ አልነበረበትም። አልጠፋም መቼም ቪዲዮ ምናምን ግን መስራት አለ። ተመልሼ እመጣለሁ። አሁን ፖስት ያደረኩትን ክሊር ለማድረግ ነው። ከዛ በኋላ ቴክስት ያደርግልኝ ነበር እንገናኝ ምናምን እያለና አግኝቼውም አላውቅም። ሂዝ ዊርድ ምናምን ነገር እና አሁን እኔ ይሄ ፈተና ለሊና ይበቃታል ብሎ ነው እግዚአብሔር የሰጠኝ እሱ ስለማይሳሳት ማለት ነው። እና እወጣዋለሁ፣ አልፈዋለሁ፣ ትልቅም ቦታ ደርሳለሁ። እንፍታው ነው እያለኝ ያለው። ይሄ ደግሞ ከባድ ነገር ነው። ምክንያቱም እሱ እኔን ፐብሊክ ላይ ሲያወጣኝ አልተጨነቀልኝም። ለዛ እኔ ስለምጨነቅለታለሁ። ለሴቶች ምክር መስጠት እፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ ስፔሻሊ ኢፍ ዩር ያንግ ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን አት ሞመንት ያው እኔ ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። እንግዲህ ተጠንቀቁ ነው መጠንቀቅ አለባችሁ ነው። ግን ያው ሲጀመር ስዩ የሚያደርገው ነገር አይነፋም። እሷ ላይ ራክት ምናምን ነገር ማረጉ ፕላስ ደግሞ ጓደኛዋ አስፈቅዳ ይዛት ሄደችው። በጣም አሁን ትልቅ ኃላፊነት የሚኖርበት ኢማጂን